እኔ እውቀት አለኝ ማለት ቀላም ነኝ ማለት ነው። እስኪ 12 ያክል ስንት አመጣለሁ ብለህ ታስባለህ? 600 እኔ ራሱ ሰላም እንዴት ነሽ? ሰላም ይመስገን። ስምሽን አስታውቂ። ኤልሮኢ። ስሜ ሉል መስፍን ነው። ረያን ሀሰን። ሳሮን ለማ። እሺ ስንት ያክል ተማሪ ነሽ? 9። እሺ ሰከንድ ይር። እሺ በጣም አሪፍ። ስለዛ 12 እንዴት ማለፍ እንደምችል ምክር ትሰጠናለህ ማለት ነው። አሁን 12ኛ ክፍል ነኝ። 12ኛ ክፍል ናቹራል። አሁን 3 ጥያቄ በጣም ቀላል 3 ጥያቄ ጠይቅሻለሁ። እሱን ከመለሽ ጊቫዌ ትሸለሚያለሽ ማለት ነው። የመጀመሪያው ጥያቄ ምንድነው የሚለው መሰለሽ? 6 ሰራተኞች በ6 ቀን ውስጥ 6 ቤቶችን ገነቡ። በ12 ቀን ውስጥ ደግሞ 12 ቤቶችን ለመገንባት ስንት ሰራተኞች ነው የሚያስፈልጉን? 6። ይሄ ቀላል እኮ ነው። 6 ነው። በ12ም 6 ነው የሚሆነው። ሲምፕል ማትስ ቀላል። 6 ተጨማሪ። በትክክል መልሰሻል። እሺ ተኛው ጥያቄ ደግሞ አንድ ማሽን አንድ ቃል ለማምረት 2 ደቂቃ ነው የሚፈጅበት። ከዛ 3 ማሽኖች ደግሞ 3 እቃዎችን ለማምረት ስንት ደቂቃ ይፈጅባቸዋል? 6። 2 ሶስቱም አንድ ላይ ከሰሩ 2 ደቂቃ አንዳንድ ከወሰደ በቃ 2 ደቂቃ ነው ሶስቱም እኩል ለመጨረስ የሚወስደው። ይሄም ሲምፕል ነው። ወይ 2 6። በትክክል መልሰሻል። ጎበዝ። 3 እቃ ያ ኦኬ። አንዱ 3 እቃ ነው። ኖ 3 ማሽኖች ናቸው 3 እቃዎችን ነው የሚያመርቱት። ከዛ በስንት ደቂቃ ውስጥ ነው የሚያመርቱት? 6